በዚህ ቪዲዮ ደግሞ ሁለት ነገሮችን እናያለን። የመጀመሪያው ከዚህ በፊት አፕሊኬሽኑን አውርደውት ማያውቁት ሰዎች ወይም አፕሊኬሽኑን አውርደው እየተጠቀሙ ያልሆኑትን ሰዎች ለመጋበዝ እንዴት አድርገን ኢንቫይቴሽን ሊንክ እንልክላቸዋለን የሚለውን እናየዋለን። ሁለተኛ ደግሞ እኛ ጋር ተመዝግበው ሆስቱ ነው እየሰሩ ያሉ ሰዎች ወደ ኤጀንት አፕግሬድ ለማድረግ በምን መልኩ አፕግሬድ እናደርጋቸዋለን የሚለውን እናያለን ማለት ነው። ስለዚህ መጀመሪያ አፕሊኬሽኑን አውርደው እየተጠቀሙ ያልሆኑትን ሰዎች እንዴት እንጋብዛለን የሚለውን እንየውና በቀጣይ እኛ ጋር ተመዝግበው ሆስቱ ነው እየሰሩ ያሉትን ሰዎች ወደ ኤጀንት እንዴት አፕግሬድ እናደርጋለን የሚለው እናያለን ማለት ነው። አፑ ላይ ስንገባ የምናገኛቸው ሆስት ሜሴጅ እና ሚ የሚሉት አሉ። ሚ የሚለውን ነካና ኤጀንሲ የሚለውን ስነካው ይሄ ይመጣልናል። ከላይ እንደምታዩት ኢንቫይት ሆስት እና ኢንቫይት ኤጀንሲ የሚል አለ። እዚህ አፕሊኬሽን ላይ በጣም ቀለል የሚያደርገው ነገር ኢንቫይት ሆስት ብለን የሆስት ሊንክ ልከንለት ከሆነ ሰውየው ሊንኩን ነክቶ አፕሊኬሽኑን ካወረደው ቀጥታኛ ጋር ሲገባ ሆስቱ ነው የሚመዘገበው። እዚህ ግባ ኤጀንት አይዲ ሙላ ይሄን ንካ የሚባል ነገር የለውም። ኢንቫይት ኤጀንሲ የሚለውን ነክተን ደግሞ የኤጀንሲ ሊንክ ልከንለት ከሆነ በቀጥታ አፑን አወርዶ እንደተመዘገበ እኛ ስር ኤጀንቱ ነው የሚመዘገበው ማለት ነው። ስለዚህ ኤጀንት ለማድረግ ሪሙቭ ማድረግ ይሄን ንካ እዚህ ውጣ እዚህ ግባ ምናምን የሚባል ነገር የለውም። በጣም ቀለል ያለ ነው ማለት ነው። ስለዚህ መጀመሪያ ሆስት እንዴት ኢንቫይት እናደርጋለን የሚለውን እንየው። ኢንቫይት ሆስት የምትለዋን እነካታለን። ኢንቫይት ሆስት የምትለዋን ስንነካት ይሄ ይመጣልናል። ከላይ ኢንቫይት ሆስት ብሎ ኢንቫይት ባይ ዩዘር አይዲ ይላል። ይሄኛው አፕሊኬሽን አወርደውት ኦልሬዲ እኛ ቤት መጣው ወይም ደግሞ ሌላ ቤት ያገኘናቸው ሰዎች አይዲ ነምበር የተሰጣቸው ሰዎች ማለት ነው። ነገር ግን በሌላ ሰው ላይ ተመዝግበው እየሰሩ ያልሆኑ ሰዎች አይዲ ነምበራቸውን ኢንፑት ዩዘር አይዲ የሚለው ላይ አስገብተን ቸክ ስንለው በሌላ ሰው ስር ገብተው እየሰሩ ከሆነ እንደተመዘገቡ ይነግረናል። ካልተመዘገቡ ግን ሜሴጅ ላይ ኢንቫይቴሽን ኖቲፊኬሽን ይገባላቸዋል። አግሪ ሲሉት በቀጥታ እኛ ጋር ሆስቱ ነው ይመዘገባሉ ማለት ነው። አሁን ግን ሊንክ እንዴት እንልክላቸዋለን የሚለውን ስለሆነ ማየት የፈለግነው ኢንቫይት ሊንክ የሚለውን ኮፒ እናደርግና ኮፒ የምትለዋለች እንልክላቸዋለን። በቴሌግራም ሜሴንጀር፣ በዋትስአፕ ወይም የምንፈልገው ቦታ ሊንኩን እንልክላቸዋለን። ለምሳሌ እኔ ከእኔ አካውንት ላይ ኮፒ ያደረግኩት የሆስት ኢንቫይቴሽን ሊንክ ይሄ ነው የሚመስለው። ያው የሆስት መሆኑን እዚህ ላይ ይነግረናል። ከዛ ቀጥሎ የኛ ኤጀንት አይዲ ከኋላ አለ። ስለዚህ ይሄን ኢንቫይቴሽን ሊንክ ለምንፈልገው ሰው መላክ እንችላለን ማለት ነው። አንድ ኢንቫይቴሽን ሊንክ ለብዙ ሰው መላክ እንችላለን ማለት ነው እዚህ አፕ ላይ። ስለዚህ ልክ እንደነካው እኛ ጋር ሆስቱ ነው ይመዘገባል ማለት ነው። እኛ ጋር ሆስት ሊስቶች ውስጥ ይመጣልና እዛ ጋር ገብተን እናየዋለን ማለት ነው። ሆስቱ ነው ይሰራል። አሁን ደግሞ ከመጀመሪያው ሲገባ ኤጀንት አድርገን ሰው መጋበዝ ስንፈልግ ኢንቫይት ኤጀንሲ የሚለውን እንነካውና ልክ ይሄ ይመጣልናል። ኢንቫይቴሽን ሊንክ ኮፒድ ይላል። ኮፒ ሰክሰስ ይለናል። ስለዚህ ሊንኩን ሄደን የምንፈልገው ቦታ ላይ እንልክለትና ሊንኩን ነክቶ አፕሊኬሽኑን እንዳወረደው በቀጥታ እኛ ጋር ኤጀንቱ ነው ይመዘገባል ማለት ነው። የኤጀንሲ ኢንቫይቴሽን ሊንክ ልከንለት ሊንኩን ከነካው በኋላ አፕሊኬሽን አወርዶ ሲጨርስ ይሄ ፎርም ነው ይመጣል። ኤጀንሲ ኢንፎርሜሽን ዲስክሪፕሽን የሚለው የላክንለት ሰው ሊንኩን ነክቶ አፑን አወርዶ ኤጀንቱ ነው ሊመዘገብ ስለሆነ ኢንተር ዘ ኤጀንት ኔም ይላል። ከታች ዩናይትድ ስቴትስ የሚለው እና +1 የሚለው ዋትስአፕ ባይ ዲፎልት የሚመጣ ነው። ከላይ የእኛን ኤጀንት ሲም አስገብተንለት ከታች ዩናይትድ ስቴትስ የሚለውን የእኛን ሀገር ከመረጥንለትና ዋትስአፕ ቁጥሩን ከሞላንለት በኋላ ስልክ ቁጥራችንን ጨምረን ከታች ኮንፊርም የምትለዋ ኢንአክቲቭ የሆነችዋ አክቲቭ ትሆናለች ማለት ነው። ለምሳሌ በዚህ መልኩ ብንሞላው ኤጀንሲ ነው የሚለው ላይ ኤጀንት ሆኖ የሚመዘገበው ሰው የራሱን ስም ጨምሮ የሚሞላበት ቦታ ማለት ነው። ለምሳሌ እኔ በዚህ ልክ ሞላሁት። የኤጀንት ሆኖ መመዝገብ የሚፈልገው ስም ይህን ስም ሰጥቶ መቀጠል ቢፈልግ ማለት ነው። ካንትሪ ላይ ኢትዮጵያ የሚለውን ሴሌክት አድርጌለታለሁ። ከታች ዋትስአፕ ቅድሙ ላይ +1 ነበር የሚለው የዩናይትድ ስቴትስ ካንትሪ ኮድ ስለሆነ ነው። +251 የሚለው ኢትዮጵያ ብዬ ከላይ ስለመረጥኩለት የኢትዮጵያ ካንትሪ ኮድ ነው። ከዛ 9 ብለን ስልክ ቁጥራችንን አስገብተን ስንጨርስ ኮንፊርም የሚለው አክቲቭ ይሆናል ማለት ነው። እኛ ጋር ኤጀንቱ ነው ይመዘገባል ማለት ነው። በጣም ቀላል ነው። እኛ ሪሙቭ ማድረግ ወይም ኤጀንት አይዲ እንዲሞላ መጠየቅ ምናምን አይጠበቅብንም። ዳይሬክት ኤጀንት ይሆናል ማለት ነው። አሁን ደግሞ እኛ ጋር ኦልሬዲ ተመዝግቦ ሆስቱ ነው እየሰራ ያለን ሰው እንዴት ወደ ኤጀንትነት አፕግሬድ እናደርጋለን የሚለውን እንየው። ከታች የምታዩቸው አረንጓዴዎቹ እነዚህ ማለት ነው ሆስት ሴንተር፣ ኤጀንሲ፣ አባውት ሀላ፣ ሴቲንግ የሚሉት ኤጀንሲ የምትለዋን ስንነካት ይሄ ነው ይመጣልን። ከላይ እንደምታዩት ታፕቲሽ ላይት ኤጀንሲ ጆይን ይላል። እዚህኛው ላይ ጆይን ይላል። ልክ እንደምታዩት ሆስቱን ጆይን አድርገናል። ክሬታን ኤጀንሲ ብለን ኤጀንት እንሆናለን ማለት። ክሬታን ኤጀንሲ የሚለውን ስንነካው ልክ እንደዚህ ኢንተር ዘ ኤጀንት ኔም ይላል። ሴሌክት ዮር ካንትሪ ይላል። ከታች ዋትስአፕ ቁጥር እናስገባለታለን። አሁንም እዚህ ላይ ኮምፔር የምትለዋ በተን ኢንአክቲቭ ነች። ከላይ ያሉትን መረጃዎች ስላላስገባንለት ማለት ነው። መረጃውን ስናስገባው አክቲቭ ትሆናለች። ከላይ ኢንተር ዘ ኤጀንት ኔም የሚለውን የእኛን ኤጀንት ኔማችን እንዲሆን የምንፈልገውን ስም እናስገባለታለን። ከታች ሴሌክት ካንትሪ እንመርጥለታለን። ልክ እንደዚህ ካንትሪ ሴሌክት ስናደርግ ካንትሪ የሚለውን ስነካው ልክ እንደዚህ ያመጣልናል ሀገራትን። ኢትዮጵያ የሚለውን ሴሌክት ካስገባን በኋላ ዋትስአፕ ቁጥር እንመርጥለታለን። ስለዚህ በዚህ መንገድ እንሞላለን መረጃውን። ከላይ እኔ ኤጀንሲ ነው የሚለውን ሀብትሽ ኤጀንሲ ያልኩት ለሙከራ እናንተ ለማሳየት ያስቀመጥኩት ስለሆነ ማለት ነው። ከታች ካንትሪ የሚለውን ኢትዮጵያ ብዬ ሴሌክት አደረግኩለት ቅድም ባሳያችሁ መንገድ። ዋትስአፕ ቁጥሩን ነክቼ ፕላስ የሚለውን ስነካው ካንትሪ ኮዱን ያመጣልኛል። ኢትዮጵያ የሚለውን ሴሌክት ሳደርገው 251 የሚለውን በራሱ ያስገባልኛል። ዜን ስልክ ቁጥር
ቁጥሬን አስገባለታለሁ። ስጨርስ ኮንፊርም የምትለዋ አክቲቭ ትሆናለች። እንደምታዩት ቅድም አክቲቭ አልነበረችም። ኮንፊርም አልኩት። ኤጀንት ሆን ማለት ነው። ፕሮፋይላችን ላይ ያለችዋ ሆስት ስትል የነበረችዋ ኤጀንሲ ትላለች። ስለዚህ ልጆቹን እየመዘገብን ከእነሱ ጋር አብረን እነሱን እያስረዳን መስራት እንችላለን ማለት። ስለዚህ ኤጀንት ለመሆንም ይህን ያክል ቀላል ነው። ይህን የሚመስለው እኛ ጋር ሆስት ነው እየሰራ ያለንም ሰው በአዲስ የምንመዘግበውንም ሰው እንዴት ኢንቫይት እናደርጋለን የሚለውን ቀለል ባለ መንገድ ነው ያየ ነው። እዚህ ድረስ ቆይታችሁ ስለተከታተላችሁ እናመሰግናለን። ይህን ቻናል ላይክ ኤንድ ሰብስክራይብ ታደርጉ በቀጣይ የምንሰራቸው ቪዲዮዎች እናንተ ጋር ይደርሳሉ። ሌሎችም ጋር ሼር ማድረግ ትችላላችሁ። እስካሁን ስለተከታተላችሁ እናመሰግናለን።